ብፁዕ አቡነ ብርሃነ ኢየሱስ ዘካቶሊካውያን የካርዲናልነት ሹመታቸውን ሊቀበሉ ወደ ሮም ሄዱ ይለናል ዮሐንስ የዋላወርቅ። እጩ ካርዲናል ብፁዕ አቡነ ብርሃነ ኢየሱስ ወደ ሮም ሽኝት ተደረገላቸው። የኢትዮጵያ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ አቡነ ብርሃነ ኢየሱስ ባለፈው ወር ነበር በሌላው ዓለም ከሚገኙ ካቶሊካዊ አባቶች ጋር በሮማው ሊቀ ጳጳስ ለካርዲናልነት የታጩት። የሮማ ጳጳስ ፍራንቺስኮስ ቀዳማዊ ለካርዲናልነት ያጯቸው አቡነ ብርሃነ ኢየሱስ ትላንት ማምሻውን ወደ ሮም በረዋል። ትላንት የእምነቱ ተከታዮችና የሃይማኖት አባቶች ሽኝት ሲያደርጉላቸው እንደሰማነው አቡነ ብርሃነ ኢየሱስ ከ10 ቀናት በኋላ በሮም የካርዲናልነት ማዕረግ ተቀብለው በሃይማኖቱ ሥርዓት መሰረት ካርዲናል ተብለው ይሰየማሉ። ከአፍሪካ ከኢትዮጵያና ከኬፕ ቨርዴ ብቻ ነው ዘንድሮ ካርዲናሎች የተሾሙት መባሉም ተሰምቷል። ታንዛኒያ፣ ዛምቢያ፣ ኬንያ የመሳሰሉት ጥቂት ሀገራት ካርዲናሎቹ ያላቸው መሆኑንም አቡነ ብርሃነ ኢየሱስ ተናግረዋል። የካርዲናሎቹ ዋና ሥራ የሮማውን ሊቀ ጳጳስ ቀዳማዊ ፍራንቺስኮስን በተለያዩ ጉዳዮች ላይ ማማከር ነው ያሉት አቡነ ብርሃነ ኢየሱስ በተለያዩ ሃይማኖታዊና ልማታዊ ጉዳዮች በሚደረጉ ዓለም አቀፍ ውይይቶች ላይም ለኢትዮጵያ መልካም ነገር ይደረግ ዘንድ ሐሳብ ለማቅረብ እድል እንደሚፈጥርላቸውም ተናግረዋል። ብፁዕ አቡነ ብርሃነ ኢየሱስ በኢትዮጵያ ሁለተኛው ካርዲናል ናቸው።